የማካዎች ያመጣኋቸው አሉ ኩኪስ ሰጥተውኝ ነው በጣም ነበር የሚጣፍጠው ሜካፕ ተቀብቼ አላውቅም thank you for shopping stay iconic ይላል you welcome oil control ለ24 hour ማታ የሆነ ፋውንዴሽን ነው የኔ NW47 ነው የሚለው ፕራይም አለ ይሄ ሴቲንግ ስፕሬይ ነው ምን አለ ሌላው አንድ ሜካፕ ለመስራት የሚያስፈልግ ነገር ነው የገዛሁት ፔንስል አለኝ chestnut ነው የሚባለው ይሄም እንደ ሴቲንግ ስፕሬይ ነው ግን መጀመሪያ ፋውንዴሽኑን ከመቀባቴ በፊት ሞይስቸራይዘሪንግ ከቀባው በኋላ እቺን አፕላይ ማድረጋው and then this setting spray ሴት አረጋውና ፋውንዴሽን ተቀብቼ ኮንሲለሪስ 10 የተተሻለ ምናምን ሲነካኩብኝ ተቀድስ ነበር I think ጥየዋለሁ በጣም ነው የሚያናድደው ክሊር እና ርካሽ አይደለም ለኔ በተለይ ርካሽ አይደለም ንጹህ ነው ሞይስቸራይዘር ቀባለው ምን ሜቢ ሴራቪ ደግሞ ከዚህ በፊት ከመቀበው ይለያልች ስፔፏ 50 ናት ምን ፀሐይ ምናምን ላለበት አካባቢ በጣም ቤተር ማለት ነው እቺ ኒያሲናማይድ 2 ከ3 ድሮፕ በቂ ነው የሚለው ወደ ሴራቪ ነው የምገባው ሰንስክሪን ስላለው ስቀቡት እሺ ነጭ ነገር ይሆናል በደም ካሻችሁት ይጣፋል ሶ ሞይስቸራይዘሪን ጨርሻለሁ አሁን የቀረኝ ነገር ምንድነው ቤዙን እንቀባለን ውስጡ ይሄን ይመስላል ምንድነው ማረከው ስፕሬይ ነው አረ ስፕሬይ አይደለም ኦኬ አስታውስኩኝ ኦኬ አሁን ተረዳሁት እቺን ከተቀባችሁ በኋላ ሴቲንግ ስፕሬይ የምትቀቡት ቆጥበን ነው የምንቀባው እንደማረግ ብለን ነው የምንመለሰው ቀጣዩ ስቴፕ ደግሞ ሴቲንግ ስፕሬዩ ይሄንን ነው የሚመስለው አረ እርጭ እንዴ ደስ ግን አይልም ተለቀለኩት NW47 ነው የሚለው የኔ ከለር ቾኮሌት ናት እቺን ትመስላለች በባለፈው ከመጣልኝ እቃ ተጠቀመው የምችለው ነገር ቢኖር ሴቲንግ ፓውደር አለው ያ እስከሚመጣ ተብሎ ነው ይሄ መጣውና ብሩሽ እንኳን ማለት ነው ብሩሽ አይደለም በእውነት ያስጠላ ቺናት ይመጣች እሺ ምንድነው ቤትኛው በዚህ ልቀባው ራስ መልኬ ነው በደንብ አዳርሻው ተመልሼ እመጣለሁ